ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። መንግስታዊና መንግስታዊ ባልሆኑ ተቋማት የተጀመሩ የውሃ ፕሮጀክት ግንባታዎችን ለማጠናቀቅ በትኩረት እየሰራ መሆኑን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የውሃ ማዕድንና ኢነርጂ ቢሮ ገለጸ። በጠለ ወረዳ ኦሚያ ቀበሌ ከ3000 በላይ የማህበረሰብ ክፍሎችን ተጠቃሚ ማድረግ የሚችል የንጹህ መጠጥ ውሃ ፕሮጀክት ግንባታው ተጠናቆ ለአገልግሎት ክፍት ሆኗል። ምረት አብራኑ ተጨማሪ አላት። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሻታቸው ስለ ፕሮጀክቱ ተከታዩም ብለዋል። ግንባታው አጠቃላይ 12.7 ሚሊዮን ብር በላይ የጨረሰ ሲሆን ዋናው የውሃ ማጠራቀሚያ ታንከር ላይ ዳገት ላይ ያየነው 50,000 ሊትር የመያዝ አቅም አለው። ውሃውን በየመንደሮች ተደራሽ ከማድረግ አንጻር 7 የውሃ ቦኖ የተሰራ ሲሆን ከዚህም በተጨማሪ 2 ትምህርት ቤቶች በግቢያቸው በቀጥታ ውሃ እንዲያገኙ ተደርጓል። የኦሚያ ቀበሌ ህዝብ ብዛት አጠቃላይ ወንድ 3236፣ ሴት 3456 በድምሩ 6692 ሲሆን ከነዚህም ውስጥ ወንድ 601፣ ሴት 814 በድምሩ 1417 ሰው ይህንን ውሃ በቀጥታ ተጠቃሚ ሆኗልና እንኳን ደስ አላችሁ። መንግስት የህብረተሰቡን የመልካም አስተዳደር ጥያቄ ምላሽ እየሰጠ ይገኛል ያሉት የወረዳው ዋና አስተዳዳሪ በዚህ ወቅት የተመረቀው የኦሚያ ቀበሌ የንጹህ መጠጥ ውሃ አንድ ማሳያ መሆኑን ተናግረዋል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አካባቢው የእንስሳት እርባታን ጨምሮ ምቹ አካባቢ በመሆኑ ይህንን አጠናክሮ መቀጠል እንደሚገባም ተናግረዋል። ለዚህ ደግሞ ንጹህ የመጠጥ ውሃ ግንባታ ማስፋፋት ትልቅ አስተዋጽኦ በመኖሩ ተጠናክሮ እንደሚቀጥል አረጋግጠዋል። በአጠቃላይ የንጹህ የመጠጥ ውሃ ስራ ረጅም ዓመታትን የፈጀ ቢሆንም ተጠናቆ ለአገልግሎት በመብቃቱ የአካባቢውን ነዋሪዎች የንጹህ ውሃ ችግር የፈታ ነው ብለዋል። በቀጣይ አጠቃቀማችን ላይ ጥንቃቄ ይታከልበትም ብለዋል። በቀድሞ ክልል ማለት ነው ደቡብ ክልል በዋን ዋሽ ፕሮግራም 2011 ላይ የተጀመረ ነው። መሀል ላይ የተቋረጠ ነው። አዲሱ ክልል ከተዋቀረ በኋላ ቀድሞ ተጀምሮ የቆዩ ፕሮጀክቶችን የማስጨረስ ዓላማ ይዞ ጠንካራ አፈጻጸም እያሳየን የቆሙ ፕሮጀክቶችን እያስመረቅ የመጣንበት ሁኔታ ነው ያለው። ይሄ የተመረቀው ውሃ ደግሞ በአግባቡ ይዞ አጠቃቀሙን ማስተካከል እጅግ በጣም ወሳኝ ይሆናል ማለት ነው። አንድ ፕሮጀክት ያልቃል። ከተመረቀ በኋላ አያያዛችን ጥሩ ማይሆን ከሆነ አገልግሎት ሳይሰጥ ሊቋረጥ የሚችልበት ሁኔታ ይኖራል። ሰው ሰራሽ ነው የነገር ሰው ሰራሽ ነገር ደግሞ ቶሎ ይበላሽ። ስለሚበላሽ ውሃ አጠቃቀማችን ስርዓት ያለው የሆነ ደንብ ያለው መሆን የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። ማህበረሰቡ ረጅም አገልግሎት ረጅም ጊዜ መጠቀም የሚችልበት ሁኔታ እንዲኖር ስርዓት ያለው ሊሆን የሚችልበት ሁኔታ እንዲኖር የተዘጋጀ ደንብ ይኖራል ብዬ አስባለሁ። ይህን ውሃ የሚከታተሉ አካላት ይኖራሉ ብዬ አስባለሁ። አጠቃላይ ማህበረሰቡ ይህን ውሃ በአግባቡ እንዲጠቀም በጥገናም በጥበቃም አስፈላጊውን ድጋፍ ማድረግ የሚችልበት ሁኔታ መኖር መቻል አለበት። የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው እንደተናገሩት የኦሚያ ቀበሌ የንጹህ መጠጥ ውሃ ግንባታ መገንባት ተጀምሮ ለዓመታት ሳይጠናቀቅ በመቆየቱ የመልካም አስተዳደር ጥያቄ ሆኖ መቆየቱን አንስተው አሁን ላይ ግንባታው ተጠናቆ ለአገልግሎት በመብቃቱ የህዝቡን ጥያቄ ምላሽ የሰጠ ነው ብለዋል። ኢንጂነር በየነ አክለው መንግስታዊና መንግስታዊ ባልሆኑ ድርጅቶች እንዲሁም በህብረተሰቡ ተሳትፎ በክልሉ እየተገነቡ ያሉ የውሃ ፕሮጀክቶች የሚገኙ ሲሆን እነዚህም ፕሮጀክቶች ለማጠናቀቅ በትኩረት እየተሰራ መሆኑን ገልጸዋል። በክልሉ 45 ትላልቅ የውሃ ፕሮጀክቶች በክልል በጀት 108 በዞንና በወረዳ 112 መንግስታዊ ባልሆኑ ድርጅቶች እንዲሁም 5 ፕሮጀክቶች በህብረተሰብ ተሳትፎ በድምሩ 270 የውሃ ፕሮጀክቶችን ማጠናቀቅ ተችሏል ብለዋል። በዚህም የክልሉን የውሃ ሽፋን 32.7 ከነበረበት ወደ 43.7 በመቶ ማድረስ መቻሉንም ጠቁመዋል። በመጨረሻም የክልሉን የውሃ ሽፋን ለማሳደግ እየተሰራ መሆኑን የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ገልጸዋል። የክልሉን ውሃ ሽፋን መጨመር በሚያስችል መንገድ በምን መንገድ እንሄድበት የሚለውን ቁጭ ብለን ለማየት ነው ይሄድ ነው። ከዚህ አኳያ ያኔ እነዚህ ፕሮጀክቶችን ስንረከብ የክልሉ ውሃ ሽፋን 32.7% ብቻ ነው የነበረው። ይሄን ማሳደግ አስፈላጊ ስለሆነ በየገጠሩም ብኬድ በከተማ ደረጃም ብኬድ ሰፋፊ የውሃ ችግሮች የህብረተሰቡ የመጠጥ ውሃ ችግሮች እንደነበሩ በማመን እነዚህን የማስቀጠል ስራዎችን ነው በ2-3 ዓመት ውስጥ የተሰራው። በዚህ ምክንያት
እንደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ወደ 45 የሚሆኑ ትላልቅ እና መለስተኛ ፕሮጀክቶችን በክልሉ መንግስት ሰርቶ ማጠናቀቅ ተችሏል። የባህላዊ ፍርድ ቤቶች ባህላዊ የዳኝነት ስርዓትን በመከተል ለህዝቡ የፍትህ አገልግሎት መስጠት እንዳለባቸው የሺሾንዴ ወረዳ ፍርድ ቤት አስታወቀ። ፍርድ ቤቱ አዲስ በወጣው የባህላዊ ፍርድ ቤቶች አዋጅ ቁጥር 35/2016 ላይ ያተኮረ ስልጠና ለባለድርሻ አካላት ሰጥቷል። ማርሽ ሴፉ የሺሾንዴ ወረዳ ምክትል አስተዳዳሪና ፋይናንስ ኢኮኖሚ ልማት ጽህፈት ቤት ኃላፊ አቶ ደመቀ ሀብቴ መክፈቻ ንግግራቸው የባህል ፍርድ ቤቶች የህዝብ አመኔታ ለማትረፍ በስራቸው ቀልጣፋና ግልጸኝነት ላይ ተመስርተው የተከራካሪዎችን መብት ማስጠበቅ እንዳለባቸው ጥሪ አቅርበዋል። የሺሾንዴ ወረዳ ፍርድ ቤት ፕሬዝዳንት አቶ በላይ በቀለ በበኩላቸው የባህል ፍርድ ቤቶች በባህላዊ ስርዓት መሰረት ተከራካሪዎች ህገ መንግስቱ በሚፈቅደው መሰረት በሚቋቋመው እውቅና በሚሰጣቸው የባህል ፍርድ ቤቶች ማስተናገድ የሚቻል መሆኑን ጠቁመዋል። ፕሬዝዳንቱ አክለው ማህበረሰቡ በአቅራቢያው ተደራሽ ፍትህ አገልግሎት እንዲያገኙና ፍትህን በማስፈን ውጤታማ የሆኑ ስርዓትን የሚከተልና ማህበራዊ መስተጋብርን በማጠናከር ውጤታማ እንዲሆኑ ለማስቻል ነው ብሏል። ህብረተሰቡ ካላስፈላጊ እንግልትና ጊዜን ከመቆጠብ አንጻር በቅርበት እንዲዳኙ ማድረግ እንደሚገባ አሳስበው በግልጸኝነት በታማኝነትና በእኩልነት እይታ የፍትህ ስርዓትን የሚዳኝ የባህላዊ ዳኝነት ስርዓትን ተደራሽ ማድረግ ይገባል ብለዋል። የተዘጋጀ ሰነድ በንባብ ከቀረበ በኋላም የስልጠና መድረኩን የወረዳው ምክትል አስተዳዳሪና ፋይናንስ ኢኮኖሚ ልማት ጽህፈት ቤት ኃላፊ አቶ ደመቀ ሀብቴና የሺሾንዴ ወረዳ ፍርድ ቤት ፕሬዝዳንት አቶ በላይ በቀለ በጋራ መርቷል። በቀረበው ሰነድ ላይ ከስልጠናው ተሳታፊ አካላት የተለያዩ ሀሳብና አስተያየቶች የቀረቡ ሲሆን ከአስተያየት ሰጪዎች የባህላዊ ፍርድ ቤቶችን ስልጣንና የስራ ኃላፊነታቸውን ለማህበረሰብ የማድረስ ስራ መጠናከሩ የህዝብ ተጠቃሚነት በቅርብ ርቀት እንዲፈታ በመደረጉ ደስተኛ መሆናቸውን ተናግረዋል። በስልጠናው የወረዳ አስፈጻሚዎች፣ የወረዳ ጸጥታ አካላት፣ የቀበሌ አመራሮች፣ የባህል ፍርድ ቤቶች፣ የሀገር ሽማግሌዎች ተሳታፊዎች ናቸው። በመጨረሻም የሺሾንዴ ወረዳ ፍርድ ቤት የባህል ዳኞች ስራ ማስጀመሪያ የጽህፈት መሳሪያዎችን በስጦታ መልክ አበርክቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለፉት 3 ቀናት ብቻ ውድመት ያስከተሉ 3 የእሳት አደጋዎች ተከሰቱ። ከአደጋዎቹ አንዱ በካፋ ዞን አዲ ወረዳ የተከሰተ ሲሆን ከመኖሪያ ቤት የተነሳ እሳት በንብረት ላይ ጉዳት ማድረሱን የወረዳ ፖሊስ ገልጿል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ስውን ታደለ ታቀርባለች። የአዲ ወረዳ ፖሊስ አዛዥ ዋና ሳጅን ሀብታሙ አለማየሁ እንደገለጹት በወረዳው ከሊሻ ቀበሌ ልዩ ስፍራው ማሪና አካባቢ ጥር 29 2017 ዓ.ም ከምሽቱ 3 ሰዓት ከመኖሪያ ቤት በተነሳ እሳት ንብረት መቃጠሉን ገልጸዋል። የእሳት ቃጠሎ ግለሰቦቹ ምግብ እያበሰሉ ትተው ጎረቤት ቡና ለመጠጣት በሄዱበት እሳት መነሳቱን ፖሊስ ማረጋገጡ ገልጸዋል። በቃጠሎውም አንድ መኖሪያ ቤት፣ 5 የቀንድ ከብቶች፣ ዶሮዎች፣ 2 ኩንታል በቆሎ ና የቤት ቁሳቁሶች ሙሉ በሙሉ መውደማቸውን አስረድተዋል። በሰው ላይ ጉዳት አለመድረሱንና ወደ ሌሎች አካባቢዎች ሳይዛመት የመንደሩ ነዋሪዎች ማጥፋታቸውን ገልጸዋል። ወቅቱ በጋና ነፋሻማ በመሆኑ የእሳት ቃጠሎ በቀላሉ ሊከሰት ስለሚችል ህብረተሰቡ ዘውትር ጥንቃቄ ሊያደርግ እንደሚገባም አሳስበዋል። በተመሳሳይ በኮንታ ዞን አመያ ከተማ አስተዳደር ጨታ ቀጭቀጫ ቀበሌ ዲዛ ተብሎ በሚጠራ መንደር ጥር 28 2017 ዓ.ም ከሌሊቱ 10 ሰዓት ከአንድ መኖሪያ ቤት በተነሳ እሳት 40 ኩንታል ጤፍና በቤቱ ዙሪያ የነበሩ የጓሮ አትክልቶች መውደማቸው ታውቋል። በሸካ ዞን የኪ ወረዳ ቪዴ ቀበሌም ጥር 27 2017 ዓ.ም ከምሽቱ 4 ሰዓት ከአንድ ቤት በተነሳ እሳት የተለያዩ ቁሳቁሶች መውደማቸውንና በሰው ላይ የደረሰ ጉዳት አለመኖሩን የክልሉ ፖሊስ ኮሚሽን መረጃ ያመለክታል። ህብረተሰቡ መሰል የእሳት ቃጠሎች እንዳይከሰቱ አስፈላጊውን ጥንቃቄ ማድረግ እንደሚገባም ፖሊስ ጥሪውን አቅርቧል። የኢትዮጵያ ግብርና ስራዎች ኮርፖሬሽን መንግስት ያስቀመጠውን አቅጣጫ መሰረት በማድረግ የግብርናን ዘርፍ ለማዘመን እየሰራ መሆኑን ገለጸ። ኮርፖሬሽኑ ከስትራቴጂክ እቅድ በመነሳት ባከናወናቸውና በተያያዥ ጉዳዮች ላይ ዋና ዳይሬክተሩ አቶ ክፍሌ ወልደ ማርያም ማብራሪያ ሰጥተዋል። ዘገባው የባልደረባችን ታመነ በየነ ነው። በቴሌ መምሩ ታቀርባለች። አቶ ክፍሌ ወልደ ማርያም ለደቡብ ምዕራብና ለአጎራባሽ ክልሎች የግብርናን ሜካናይዜሽን ለማሳለጥ ሊገነቡ ከታቀዱት 3 ማዕከላት የቦንጋን አስመልክቶ ማብራሪያ ሰጥተዋል። በቅድሚያ የደቡብ ምዕራብ ኢትዮጵያ ህዝቦች ክልልና አጎራባች ክልሎች እንኳን ደስ አላችሁ ማለት ፈልጋለሁ። የኢትዮጵያ ግብርና ስራዎች ኮርፖሬሽን አጠቃላይ በግብርናው ዘርፍ መንግስታችን ላቀደው የ10 ዓመት መሪ እቅድ መነሻ ያደረገ
የሶስተኛ ዙር የግብርና ስራዎች ኮርፖሬሽን የ5 ዓመት ስትራቴጂ እቅድ አዘጋጅቷል። በዚህ ስትራቴጂ እቅድ ውስጥም ከአጠቃላይ ግብርና ግብዓትና መካናይዜሽን አገልግሎት ተደራሽ ከማድረግ ጋር ተያይዞ 3 ማዕከል ለመገንባት እቅድ ይዞ ነበር። የዚሁ እቅድ አካል የሆነው በደቡብ ምዕራብ ኢትዮጵያ ህዝቦች ቦንጋ ማዕከል ላይ ለአጎራባች ክልሎችና ለዚሁ ክልል አገልግሎት ሊሰጥ የሚችል የተቀናጀ የግብርና ግብዓትና የመካናይዜሽን ማዕከል ግንባታ ተጠናቋል። አቶ ክፍሌ በ2.5 ሄክታር ላይ ያረፈውና በ743 ሚሊዮን ብር ወጪ የተገነባው የኮርፖሬሽኑ ህንጻ በውስጡ የተለያዩ አገልግሎት መስጫ ክፍሎችን የያዘ ስለመሆኑም ዘርዝረዋል። ውስጥ በዚህ ማዕከል ግንባታ ውስጥ በውስጡ የያዛቸው ፋሲሊቲዎችን በሚመለከት አጠቃላይ የያዘው የግቢው ስፋት 2.5 ሄክታር ይዞታ ላይ ያረፈ ነው። የወሰደው በጀት ወደ 743 ሚሊዮን የኢትዮጵያ ብር ግንባታ ወስዷል። ይሄ ግንባታ በውስጡ የተለያዩ አገልግሎት መስጫ ክፍሎችን የያዘ ነው። ባለ 4 ወለል ህንጻ እንደዚሁም በአመት ከ150 ሺህ ኩንታል በላይ ዘር ማዘጋጀት የሚያስችል የዘር ማበጠሪያ ማሽን እና መትከያ ቦታ የያዘ ነው። ይሄ ማሽን ከውጭ ሀገር አመተን በአሁኑ ሰዓት ተክለን ዛሬ ጀምሮ ብጠራውን ጀምሯል። ሌላው በጥቅሉ ወደ 115 ሺህ ኩንታል የሚያዝ አቅም ያላቸው 4 ግዙፍ የግብርና ግብዓት ማከማቻ መጋዘኖችን የያዘ ነው። እንደዚሁም የእርሻ መሳሪያዎችና ቴክኖሎጂ ማሳያ ክፍል። ይህ ማለት ምን ማለት ነው? ከዎኪንግ ትራክተር እስከ ትልቁ በኮምፒውተር የሚሰሩ ትራክተሮች፣ ኮምባይነሮች ክልሉ ለመግዛት ፍላጎት ካለው ወደዚህ አጓጉዘን አመተን እናቆማለን። ከመሸጣቸው በፊት ለሚገዙትና ለሌሎች አርሶ አደሮቻችን ስላጠቃቀሙ ማሳያ የምናደርግበት ነው። ትራክተሮች እስከነ ተቀጽላቸው ተቀጽሏ ሲባል ማረሻ፣ መከስከሻ፣ መስመር ማውጫ ጭምር አብሮ መጥቶ ዲስፕሌይ የሚደረጉበት ነው። እንደዚሁም ሰፋፊ እርሻ ላላቸው ባለሀብቶች አንዳንድ በሰው ኃይልም በትራክተርም ርጭቱን ለማከናወን በጣም አስቸጋሪ ሊሆን ይችላል። የአረም መከላከያ ርጭት ማለት ነው። አንዳንድም በቅጠል የሚሰጡ ማዳበሪያዎች አሉ። እሱን ለመስጠት የሚያስችል ባንድ 30 ሜትር ስፋት እየረጨ የሚሄድ መርጫ መሳሪያዎች ጭምር መጥቶ እዚሁ ይቆሙና ዲስፕሌይ ይደረጉበታል። ይሄን ፓርኪንግ የያዘ ነው። ህንጻው የዘር ጥራት ቁጥጥር ላብራቶሪን ጨምሮ ሌሎች መጠነ ሰፊ የተቀናጀ የግብርና ግብዓቶችን የያዘ መሆኑን አቶ ክፍሌ ገልጸዋል። ከዛም ባሻገር የዘር ጥራት ቁጥጥር ላብራቶሪ ያለው ዘመናዊ የሆነ ላብራቶሪ ነው። እንደምታወቀው የኢትዮጵያ ግብርና ስራዎች ኮርፖሬሽን ከጥር 28 ጀምሮ የዓለም አቀፍ አይሶ 9001/2015 የጥራት ስራ አመራር ሰርቲፋይድ ነው። ሰርቲፋይድ ከመሆናችን ጋር ተያይዞ በዓለም አቀፍ ተቀባይነት ያለ ነው። አጠቃላይ ዘርም ስናዘጋጅ ዘርም ስናሽግ ከመሬት ዝግጅት እስከ ጎተራ የሚዘልቁ አገልግሎቶችን ስንሰጥ በዓለም አቀፍ መሪ መሰረት ነው የምንሰራቸው። ምክንያቱም እኛ ዘር ስለሆነ የምናመርተው የእኛ ዘር ሄዶ ተባዝቶ በአውሮፓ፣ በምዕራቡ፣ በፋር ኢስት ማርኬቶች ኤክስፖርት የሚደረጉ ስለሆነ እነኚህ ገዢዎቻችን መነሻ ዘሩ ጭምር ትሬስ ማድረግ ይፈልጋሉ። እንዴት ነው የተመረተው? ለጤናችን ይመቻል ወይ? ከኢንቫይሮንመንት ጋር የተጣጣመ ነው ወይ የሚል ጥያቄ ስላላቸው እኛ ከመጀመሪያ ጀምሮ አይሶ ሰርቲፋይድ ስንሆን ከኛ ሲሆን ሶርሱ ያለምንም ማመንታት በተሻለ ዋጋ ይቀበላሉ ማለት ነው። ለዚህ የሚያግዝ የዘር ጥራት ላቦራቶሪዎች በዚህ በአይሶ ስታንዳርድ መሰረት ይደረጋሉ ማለት ነው። ሌሎች አገልግሎት መስጫ ከተሟላ ፓኬጅ ጋር ነው ያቀረብ ነው። እዚህ ግቢ ውስጥ በኋላ ከናንተ ጋር በዝርዝር በአካል በመናስረዳችሁ መሰረት እጅግ በጣም የራሱ የሆነ ውሃ አለው፣ የራሱ የሆነ 24 ሰዓት መብራት አለው። የቀን ሰራተኞችን ማኔጅ የምናደርግበት እዚህ ድርጅት ውስጥ በርካታ ቀን ሰራተኞች ይቀጠራሉ። ፋብሪካው ላይ በርካታ የሆነ 115 ሺህ ኩንታል ዘር ለማራገፍ ለመጫን በርካታ ቀን ሰራተኞች እንደ ቋሚ ሰራተኛ ሆነው የሚቀጠሩ ይኖራሉና የነሱ ጤንነትን መጠበቅ ስለሚያስፈልግ ፕሮፐርሊ ንጽህናቸውም እንዲጠብቁ የሚያስችል የውሃ አቅርቦት
የመታጠቢያ ክፍሎች አቅርቦት ሁሉ የተሟላለት ነው። መብራትም እንደዚሁ ስራው 24 ሰዓት ነው የሚሰራው። የሲድ ፕሮሰሲንግ ፕላንቱ 24 ሰዓት ነው የሚሰራው። ለ24 ሰዓቱ የኢትዮጵያ ኤሌክትሪክ አገልግሎት እንኳን ቢቋረጥ መጠባበቂያ ጀነሬተሮቻችን ስታንድ ባይ ሆኖ ነው የሚጠብቁት። ይሄን ሁሉ አገልግሎት የሚሰጥ ማዕከል ነው ማለት ነው። ይሄ ማዕከል እንግዲህ የሚሰጣቸው አገልግሎቶች እንዳልኳችሁ ለክልሉ ባሻገር ለአጎራባች ክልሎች ከፊል የኦሮሚያ ጅማ ዞንን ያገለግላል። በዚህኛው በኩል ደግሞ ጋምቤላ ክልል መጀንግ ዞንና ሌሎች እስከ ታች ዲማ ድረስ ያሉትን ያገለግላል። በዘር አቅርቦት፣ በግብርና ግብዓት አቅርቦት፣ በአፈር ማዳበሪያ፣ በአግሮ ኬሚካል፣ በተፈጥሮ ማዳበሪያ፣ በኬሚካል ማዳበሪያ እና በሜካናይዜሽን አገልግሎት የሚሰጥ ማዕከል ነው ማለት ነው። ከዚህም ሌሎች አገልግሎት መስጫዎች ከተሟላ ፓኬጅ ስለመቅረቡ አቶ ክፍሌው አንስተዋል። ከነዚህ ውስጥ አንዳንዶቹን ለመዘርዘር በተለይ ግብርና ዘርፍ ላይ ተዋናይ የሆኑ በተለይ ምርጥ ዘር ብዜት እና ጠጣርና ፈሳሽ እና ኬሚካልና ኦርጋን የሆኑ አፈር ማዳበሪያዎችን ያቀርባል። ማዕከሉ ከደቡብ ምዕራብ ክልል ባለፈ ለአጎራባሽ ክልሎችን በከፊል ተደራሽ የሚሆን ነው ብለዋል። የብልጽግና ፓርቲ ጉባኤ ላይ የተቀመጡ አቅጣጫዎችን ተከትሎ በመስራት የሀገሪቱን ብልጽግና ለማረጋገጥ ሁሉም በቁርጠኝነት መስራት እንዳለበት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገለጹ። ኃላፊው በጉባኤው የተቀመጡ የቀጣይ ትኩረት አቅጣጫዎችን ማብራሪያ ሰጥተዋል። አንተነህ ፍቃዱ እንደሚከተሉ አሰናድቶታል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ በሰጡት ማብራሪያ መደበኛ የብልጽግና ፓርቲ ጉባኤ በተሳካ ሁኔታ ያለፈ ሲሆን በርካታ ስራዎች የተሰሩበት መሆኑን ነው የተናገሩት። መደበኛ የፓርቲያችንን ጉባኤ እጅግ በአማረ በደመቀ በተሳካና በድል በታጀቡ እውነቶች ያሳለፍን ያከበርንበትና ያደረግንበት እንደመሆኑ መጠን በርካታ ስራዎችን ባለፈው በአንደኛው መደበኛ ጉባኤ የተላለፉ ውሳኔዎች በስኬት የተከናወኑ መሆኑን የጉባኤ ቃሎቻችን ተግባር በተቀመጠው የፓርቲው ውሳኔ መሰረት የተጠናቀቁና የተገበሩ መሆናቸውን በሁለተኛው ዙር መደበኛ ጉባኤያችን ላይ ጉባኤ ሪፖርት ቀርቦ ግምገማ አካሂደናል። በዚህም የተከናወኑ ስራዎች እጅግ ተስፋ ሰጪ የሀገራችንን ብልጽግና ለማረጋገጥ እያደረግነው ያለውን እንቅስቃሴና ጉዞ በትክክለኛ መስመር ላይ ወይም በትክክለኛ ትራክ ላይ ያለን መሆናችንን ያሳዩና ያስገነዘቡን ናቸው። እንግዲህ በመሆኑ ከመደበኛ አንደኛ መደበኛ ጉባኤ እስከ ሁለተኛ መደበኛ ጉባኤያችን ድረስ የተከናወኑ ስራዎች በቀጣይ የኢትዮጵያን ብልጽግና እውን ከማድረግ አኳያ ከፍተኛ እንድምታ ያላቸውና እንደ ስፕሪንግ ቦርድ እንድንስፈነጠር ያደረጉ እንደመሆናቸው መጠን አሁን ደግሞ የተቀመጡ የጉባኤ አቅጣጫዎች በአጭር ጊዜ ውስጥ ሀገራችንን ወደ ተሻለ ከፍታ ለማድረስ በሚያስችል መልኩ የተቀመጡ እንደመሆናቸው መጠን የተቀመጠው የጉባኤ አቅጣጫ ፍጹም በሆነ ኮሚትመንት ቁርጠኝነት ከአመራር እስከ አባል አልፎም እስከ ህብረተሰቡ ድረስ የጉባኤ አቅጣጫዎች ተስፋን የሚሰንቁ በተስፋ የሚተገበሩ በሁላችንም ርብርብ ሁላችንም በአንድነት በመሆን በህብረ ብሔራዊ ትርክት በአንድነት ማቀፍ መከወንና መተግበር የሚጠበቅብን እንደመሆኑ መጠን ትልቅ ኮሚትመንትና ቁርጠኝነት ተላብሰን ነው የመጣነውና ስለዚህ በዚህ ረገድ የተሳተፉትም ይሁኑ መላው ኢትዮጵያ ህዝብ የክልላችንም ህዝብ የዚህ ቁርጠኝነት አካል ሆኖ መቀጠል እንዳለበትም ጭምር የተሰመረበትና የታመነበት ጉዳይ እንደመሆኑ መጠን ጉባኤያችን ትልቅ ተስፋና ቁርጠኝነትን በውስጣችን በዘራ መልኩ የተጠናቀቀ መሆኑን ነው ማንሳት የምፈልገው። ምክትል ርዕሰ መስተዳድር አክለው የኢኮኖሚ ምንጮችን ከግብርና መር ወደ ብዝሃ ዘርፍ ኢኮኖሚ መቀየር እንደሚያስፈልግም ተናግረዋል። የኢኮኖሚ ምንጮቻችን ከዚህ በፊት ግብርና መር ኢኮኖሚ የሚል ነው ከዚህ በፊት በኢህአዴግ ጊዜም ስንመራ የመጣንበት። አሁን ግን ኢኮኖሚ ባለ ብዝሃ ዘርፍ ኢኮኖሚ ነው። የብዝሃ ዘርፍ ኢኮኖሚ
ስራዎቻችንን አሁን የተጀማመሩትን አጠናክረን ማስቀጠል ይጠበቅብናል ነው። ስለዚህ ብዝሃ ዘርፍ የምንለው ግብርናን ጨምሮ በኢንዱስትሪው፣ በማዕድኑ፣ በቱሪዝሙ እንጂ በዲጂታል ኢኮኖሚው በሁሉም መስክ የተጠናከረ የሁሉንም እዚህ የብዝሃ ዘርፎችን ኢኮኖሚ ሴክተሮችን የተጀመሩ እድገቶችን ማስቀጠል ሲባል የየዘርፉን ምርትና ምርታማነትን የማሳደግ ስራ ይከናወናል ማለት ነው። ምክትል ርዕሰ መስተዳድር አክለው የማክሮ ኢኮኖሚ ግቦችን ለማሳካት የተረጋጋ ማክሮ ኢኮኖሚ እንዲኖር ማድረግ ያስፈልጋል ሲሉም አብራርተዋል። ለነዚህ ለአምስቱ ዘርፎች ልዩ ትኩረት ተሰጥቶ ይከናወናል። የዘርፎቹ ምርትና ምርታማነት ደግሞ በዛው ደረጃ እንዲሻሻል እንዲያድግ ይደረጋል ማለት ነው። እንግዲህ ይህን አንድ በአንድ የተወሰኑትን ለማየት ያክል እንግዲህ የማክሮ ኢኮኖሚ ግቦቻችንን ለማሳካት አንደኛ የተረጋጋ ማክሮ ኢኮኖሚ እንዲኖር ማድረግ ያስፈልጋል ነው። በሀገሪቱ ውስጥ የተረጋጋ ማክሮ ኢኮኖሚ ማድረግ ወይንም እንዲገነባ ማድረግ ያስፈልጋል። ይህም ሲባል ምንድነው ዘላቂ የልማት ፋይናንስ እንዲረጋገጥ በሀገሪቱ ትኩረት ተደርጎ የሚከናወን ነው የሚሆነው። ቀጣይነት ያለው የኢኮኖሚ እድገት ባሳለፍነው በመጀመሪያው የጉባኤ ውሳኔዎቻችንን ተከትሎ ባለፉት 3 አመታት በአማካይ የ7.2 በመቶ እድገት በማስመዝገብ 2017 ላይ 8.4% ያደግንበት ሁኔታ አለ። ይህን መነሻ አድርገን 8.1% 2017 ላይ እናድጋ 16 ላይ እድገት ያስመዘገብንበት ሁኔታ አለ። ግን ይህንንም ጨምሮ በተከታታይ ቀጣይ በሚኖሩት የጉባኤ ዘመናት ውስጥ በ2 እና በ3 አመታት ውስጥ ተከታታይነት ያለው የኢኮኖሚ እድገት በማስመዝገብ አማካይ 8.4% የኢኮኖሚ እድገት በሀገሪቱ ውስጥ በማስመዝገብ ዘላቂ የልማት ፋይናንስ እንዲረጋገጥ በማድረግ የተረጋጋ ማክሮ ኢኮኖሚ በሀገሪቱ ውስጥ ለመፍጠር ልዩ ትኩረት ተደርጎ የሚሰራ ነው የሚሆነው ማለት ነው። ከዚህ በፊት የጀመርነው የማክሮ ኢኮኖሚ ሪፎርም እዚህ ሀገር በቀል የኢኮኖሚ ሪፎርሙን አጠናክሮ ማስቀጠል ነው። እንግዲህ ይሄ ሀገር በቀል ኢኮኖሚ ሪፎርም አንድና ሀገር በቀል ኢኮኖሚ ሪፎርም ሁለትን ተግብረን አንድን ጨርሰን ሁለተኛው ሲዝን ውስጥ ነው ያለነው፣ ትግበራ ወቅት ውስጥ ነው ያለነው። በዚህ ረገድ በተለይ 4 ፒለሮች ላይ የፋይናንስ አቅርቦትም ሆነ ከባቢ የንግድ ሁኔታዎችን በማመቻቸት የዘርፎችን ውጤታማነት በማመቻቸት የሲቪል ሰርቪሱን አጠቃላይ ውጤታማነትን በማረጋገጥ ጭምር የሚከናወኑ በርካታ ስራዎች አሉ። እነዚህ ስራዎች ተጠናክረው የሚቀጥሉ ነው የሚሆነው። የማክሮ ኢኮኖሚ ሪፎርሙን በተለይ ሀገር በቀል ማክሮ ኢኮኖሚ 2 ብለን አሁን የተያያዝነውን አጠናክሮ የመቀጠል ጉዳይ እንደ አንድ ይሄ ግቦችን የማክሮ ኢኮኖሚ ግቦችን ተግባራዊ ለማድረግ ከሚከናወኑ ስራዎች ውስጥ አንዱ ናቸው። ሌላኛው የተጀማመሩ ሜጋ ፕሮጀክቶች አሉ። እነዚህ የተጀማመሩ ሜጋ ፕሮጀክቶችና በየአካባቢው ያሉ የልማት አውታሮቻችን ውጥኖቻችንን ጨርሶ እነዚህ ተጠናቀው በቀጣይ 2 እና 3 አመት ባለን ጊዜ ውስጥ ለኢኮኖሚ እድገቱ ከፍተኛ ውጤት እንዲያስመዘግብ በሚያስችል አኳኋን ተግባራዊ እንዲሆኑ ይደረጋሉ ማለት ነው። የመንግስት ወጪን በመቀነስ ለድህነት ቀናሽ ሴክተሮች ላይ ማዋል አለብን ሲሉም አንስተዋል። በተለይ የመንግስት ወጪን በመቀነስ የመንግስት ወጪን ለድህነት ቀናሽ ሴክተሮች ወይም ድህነትን ለመቀነስ በሚደረጉ ስራዎች ላይ ርብርብ ይደረግበታል። ተጨማሪ ሀብትም የመፍጠርም ጉዳይ በዚህ አጋጣሚ ተግባራዊ ተደርጎ የሚሰራ ነው የሚሆነው። ሌላው አሁን እየተሻሻለ የመጣው ከውጭ ወደ ሀገር ውስጥ የሚገባውን ሀብት ፍሰትን የማሳደግ ወይም የመጨመር ይሄ እንግዲህ ምንድነው ኢምፖርትን ሰብስቲት በማድረግ እንደገና ኤክስፖርትን በማስፋፋት አሁን የሚከናወኑ በግብርና ምርቶች የሚሆን በተለይ በስንዴ ራሳችን ከመቻልን ባሻገር ኤክስፖርት የምናደርገው በማዕድን እየመጡ ያሉ ለውጦች እንደዚህ ፎሬን ዳይሬክት ኢንቨስትመንትን ቢሆን ከውጭ ወደ ሀገር ውስጥ የሚገቡ ኢንቨስትመንቶችን በማበረታታት ከውጭ ወደ ሀገር ውስጥ የሚገባ ፎሬን ካረንሲን የማሳደግ ጉዳይ አንዱ እንደ መከናወን የሚግቡን ለማሳካት የሚከናወኑ ስራዎች ተደርጎ የተቀመጡ ጉዳዮች ናቸው። ሌላው ደግሞ ለውጭ ንግድ የምናቀርባቸው ምርቶችን በመጠንም በጥራትም ማስፋት ለምሳሌ ግብርናው የሚያመርተውን ኢንዱስትሪ የሚያመርተው ምርት ከሀገር ፍጆታ ባሻገር ከሀገር ወጥቶ ተወዳዳሪ ሆኖ በሌላው ዓለም ተሽጦ ገበያውን ይዞ ተቆጣጥሮ ለሀገር ውስጥ ገቢ ለሀገር ውስጥ የውጭ ምንዛሪ ከፍተኛ ድጋፍ እንዲያደርግ የማድረግ ስራም ትኩረት ይሰጣል።
ኑሮ ውድነትን ለመቅረፍ በግብርናው ሴክተር የተጀመሩ ስራዎችን ተግባራዊ በማድረግ የሚታዩ ችግሮችን መቅረፍ ያስፈልጋል ብለዋል። ሌላው ከኑሮ ውድነት ወይም ከዚህ ግሽበት ጋር ተያይዞ ከኑሮ ውድነት ጋር ተያይዞ ያሉትን ችግሮችን ለመቅረፍ በሆም ግሮን ኢኮኖሚ ኢንትሮዲዩስ የተደረጉ የተለያዩ ኢኒሼቲቮች አሉ። በተለይ በግብርናው ሴክተር በሌማት ትሩፋት ምግቤን በጓሮዬ በስንዴ እንደ ፍላግሺፕ ተደርጎ የሚቆጠሩ የሚሰሩ ኢኒሼቲቮች አሉ። እነዚህ ኢኒሼቲቮች ተግባራዊ በማድረግ በከፍተኛ ሁኔታ ተግባራዊ በማድረግ በተለያዩ ዘርፎችም ያሉትንም ኢኒሼቲቮችም ተግባራዊ በማድረግ በኑሮ ውድነት አካባቢ የሚታዩ ችግሮችን ለመቅረፍ ወይም ለመቀነስ ስራዎች ይከናወናሉ ማለት ነው። ስለዚህ ግሽበቱን በዛ ልክ መጠን የማስተካከል ያው ግሽበት መቼም ዓለም አቀፍ ክስተት ነው። እድገት ካለ ግሽበት ይኖራል። ነገር ግን የአንድ መንግስት መለኪያው የአንድ ኢኮኖሚ እድገቱ ጥራቱ የሚለካው የግሽበቱ መጠን መቆጣጠር በምንችለው መልኩ የማደግ እና ያለማደግ ጉዳይ ነው። ኤክስፔክት ከሚደረገው ሬት በላይ እንዳያድግ የማደግ ጉዳይ ነውና በዚህ ላይ ትኩረት ተሰጥቶ ቅድም ከላይ የተጠቀሱ ነገሮች በአግባቡ ከተተገበሩ በዛ መጠን ወይም በዛ ልክ ቁጥጥር ውስጥ የሚወድቅበት ሁኔታ መፍጠር ይቻላል ማለት ነው። ይሄ እንግዲህ ጥቅል ከማክሮ ኢኮኖሚ እድገት አኳያ በቀጣይ የሚከናወኑ ስራዎች ናቸው ማለት ነው። ባለፉት 3 ዓመታት ከ1.2 ቢሊዮን ኩንታል በላይ ምርት እንደ ሀገር ተመርቷል ሲሉም ጠቁመዋል። ባለፉት 3 ዓመታት በግብርና ውስጥ ከ1.2 ቢሊዮን ኩንታል በላይ እንደ ሀገር ምርት ተመርቷል። ይሄንን በተሻለ መልኩ ማሳደግ እንዳለብን አቅጣጫ ተቀምጧል ማለት ነው። እንደው ከኢኒሼቲቮች ውስጥ ለምሳሌ አንዱን አንስቼ ባነሳ ከስንዴ ጋር ለምሳሌ ተያይዞ ይነሳ በዚህ ሀገር ውስጥ ከጉባኤ ዘመን በፊት 1.3 ሚሊዮን ኩንታል ስንዴ ነው ሲመረት የነበረው። እውነት ለመናገር አሁን ላይ 107 ሚሊዮን ኩንታል ስንዴ በሀገሪቱ ውስጥ ማምረት ተችሏል። በዚህ ዓመት መጨረሻ ላይ ይሄን ወደ 207 ሚሊዮን ለማድረስ ጥረት ተደርጎ ይሰራልና ስለዚህ የምግብ ዋስትናን የማረጋገጡ ጉዳይ ምርትና ምርታማነቱን በግብርናው ሴክተር ዘርፍ የማረጋገጡ ጉዳይ ትልቅ ዋጋ ወይም ግምት ተሰጥቶ የሚሰራ ይሆናል ማለት ነው። እንደነዚህ ያሉትን ነገሮችን ተግባራዊ ለማድረግ አንዱ በግብርናው ሴክተር መስኖ አቅምን ማጎልበት እንደ አንድ ትኩረት ተደርጎ የሚሰራ ይሆናል ማለት ነው። ከዚህ ባሻገር ሀገራችን በተለይ ከአሲዳማነት ችግር አኳያ እንደ ሀገር የአሲዳማነት መሬት ጉዳይ አሳሳቢና አጠያያቂ ጉዳይ የሚሆንባቸው ሁኔታዎች አሉ። ስለዚህ በዚህ ረገድ ደግሞ አሲዳማ መሬቶችን ትኩረት ሰጥቶ የማከም አክሞ ደግሞ የተሻለ ምርት ለማግኘት የሚደረጉ ስራዎች ይኖራሉ። የጀመርነውና እንደ ሀገርም እንደ ክልል ጅምር ሁኔታ ውስጥ ያለን ግን እንደ ሀገር እየሰፋ እየመጣ ያለው የሜካናይዜሽን ስራዎችን ነው። የሜካናይዜሽን ስራዎች ከፍተኛ ትኩረት ተሰጥቶ ይሰራሉ። የማጠናከሩ ጉዳይ በግብርናው ሴክተር የሚታይ ይሆናል ማለት ነው። ከ194 ሚሊዮን ብር በላይ በሆነ ወጪ ለሚገነባ የቦንጋ ሁለገብ ስታዲየም ግንባታ መሰረተ ድንጋይ በካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ተቀመጠ። የስታዲየሙ መገንባት ለማህበራዊ መስተጋብርና ለኢኮኖሚ አቅም መጎልበት አስተዋጽኦ የጎላ መሆኑ ተገልጿል። በዚህ ጉዳይ ላይ ተጨማሪ አለ። ፕሮግራሙን አስመልክቶ ንግግር ያደረጉት የዞኑ ባህል ቱሪዝምና ስፖርት መምሪያ ኃላፊው አቶ ነጻነት ብራኑ የዞናችንና የከተማችን ህዝብና አጠቃላይ የስፖርቱ ማህበረሰብ የረጅም ጊዜ የመልካም አስተዳደር ጥያቄ ሆኖ የቆየው ይህ የስታዲየም ግንባታ ስታንዳርዱን ጠብቆ እንዲገነባ መሰረት ድንጋይ ለማስቀመጥ መብቃቱን ተናግረዋል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ስፖርቱ ዘርፍ ከአካል ብቃት እንቅስቃሴና ጤንነት ከመጠበቅ በተጨማሪ ለማህበራዊ መስተጋብርና ለኢኮኖሚ አቅም ግንባታ የሚጫወተው ሚና የጎላ እንደሆነ ገልጸዋል። ስፖርት ለአንድ አካባቢ እድገትና ብልጽግና እንደ መስፈርት የሚወሰድ በመሆኑም ለዚህም ስኬት ዘመናዊና ባህላዊ ስፖርቶችን አጠናክሮ ለማስቀጠል በዞናችን ደረጃውን የጠበቀ ስታዲየም መገንባት አስፈላጊ መሆኑ መገኘቱን አቶ እንዳሻው ተናግረዋል። ዞኑ በርካታ የበጀት አቅም ችግሮችና የልማት ጥያቄዎች ያሉበት ለዘርፉ ትልቅ ትኩረት በመስጠት በጀት መድቦ ግንባታውን ለማስጀመር መሰረት ድንጋይ ለማስቀመጥ መብቃቱንም ዋና አስተዳዳሪው ተናግረዋል። ለግንባታው መፋጠን የሚመለከታቸው የህብረተሰብ ክፍሎች ከዞን መንግስት ጎን በመሆን የሚጠበቅባቸውን ድጋፎች ሁሉ እንዲያደርጉ አቶ እንዳሻው ጠይቀዋል። ግንባታው GNDS በተባለ ተቋራጭ የሚገነባ ሲሆን በ2 ዓመት ተኩል ጊዜ ውስጥም ይጠናቀቃል ተብሏል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብሬያችሁ ቆይታ ያደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ